ጥምቀተ ባህሩ እንደዚህ ውሃ የሞላበት ምክንያትስ ምንድን ነው የሚለውን ታሪክ እጥር አድርገን መምህር ወደ ደቀ መዝሙሩ ይመጣልን ቢሉ ጌታ መምጣቱ ለትሕትና ነው እንጂ ለልዕልና አይደለምና ወልደ እጓለ ቢሉ ጌታ መምጣቱ ለትሕትና ነው እንጂ ለልዕልና አይደለምና ወልደ እጓለ እመሕያው መጻ ከመ ይትረክቡ ወዘነበለይሙ ከመ ይትረክ እንዲል። አንድም ዮሐንስ ሂዶ አጥምቆት ቢሆን ዛሬ ነገሥታት መኳንንት መጥታችሁ አጥምቁን ባሉ ነበርና ሂዳችሁ ተጠመቁ ለማለት። አንድም ጌታ ዮርዳኖስ ጌታ መጠመቁ ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ርእዩ ከማያት እግዚኦ ርእዩ ከማያት ወፈፍ ወደንገጹ ቀላያተ ማያት ሰማያት ሆሙ ወደም ሰማያት ሆሙ ባህሪኒ ርእየቱ ወየቱ ዮርዳኖስኒ ገባ ድኅሬሁ ያለው ነው። ምሳሌ ዮርዳኖስ ከላይ ነቁ አንድ ነው፣ ዝቅ ብሎ በደሴት ይለያያል፣ ዝቅ ብሎ በወደብ ይገናኛል። እንደዚሁም ሁሉ የሰው ሁሉ መገኛው አንድ አዳም ነው። ዝቅ ብሎ ዮርዳኖስ በደሴት እንዲለያይ አሕዛብ በቁልፈት እስራኤል በግዝረት ተለያይተዋል። ዝቅ ብሎ በወደብ እንዲገናኝ በጌታ ጥምቀት ሕዝብና አሕዛብ አንድ ለመሆናቸው ምሳሌ በጌታ ጥምቀት ሕዝቡና አሕዛቡ አንድ ለመሆናቸው ምሳሌ ዮሐንስ ሳበዮን ዘይብል አነ ፈጽም ማለከ ተጠመቅ ወአንተ ኑ ትመጻቤ። ዮሐንስ ግን ከለከለው፣ አይሆንም አለው። አንሰ መጻ እኔ ወደ አንተ ልመጣ ወዳለሁ እንጂ አንተ ወደ እኔ ትመጣ ትወዳለህን? ባሪያ ወደ ጌታው ይሄዳል እንጂ ጌታ ወደ መምህሩ ይመጣልን ብሎ አይሆንም ብሎ ከለከለው። ዋውሳ እግዚ ኢየሱስ ወቤሎ ሂድ እምህርሰ እስመ ከመዝ ተድላ ለነ። ጌታ ኢየሱስ መለሰለት እንዲህ አለው፣ አንድ ጊዜ ተው አለው። ጌታን ጊዜ ቢጠመቅ ሁለተኛ አይጠመቅምና በፈቃዱ ቢጠመቅ በግዴታ የለበትምና። አንድም ጥምቀቱ አርአያ ሞቱ ነውና። እስመ ከመ ንፈጽም ኩሎ ጽድቀ ወንዝ ሀደጎ
እስመ ከመዝ ተድላለን ራሱን ከዮሐንስ አግኝቶ ይናገራል። ይህ ለእኛ ተድላ ደስታችን ነውና አንተ እኔን አጥምቀህ መጥምቀ መለኮት ተብለህ ልዕልና ሲነገር ይኖራል። እኔም አንተን አጥምቄ በአንተ እጅ ተጠምቄ በባለቤት ተጠመቀ ተብዬ ትሕትናዬ ሲነገር ይኖራልና። ወተጠሚቆ እግዚእ ኢየሱስ ወይደለወነ ከመ ንፈጽም ኩሎ ጽድቀ ትንቢትን ልንፈጽም ይገባናል። ዮሐንስ ያጠምቃል፣ ጌታ ይጠመቃል እየተባለ ትንቢት ሲነገር ይኖር ነበርና። አንድም እስመ ከመዝ ተድላለን ራሱን ከአብ ከመንፈስ ቅዱስ አግኝቶ ይናገራል። ይህ ለእኛ ተድላ ደስታችን ነውና። አብ በዮርዳኖስ በደመና ሆኖ ዝንቱ ውእቱ ወልድየ ብሎ ሲመሰክርለት መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት አንድነት ሶስትነት ይገለጻልና። ወይደለወነ ከመ ንፈጽም ኩሎ ጽድቀ ተሰወን ጽድቀ ትንቢትን በማኅፀን የጀመርነውን ልንፈጽም ይገባናል። አንድም እስመ ከመዝ ተድላለን ራሱን ከምዕመናን አስገብቶ ቆጥሮ ይናገራል። ይህ ለእኛ ተድላ ደስታችን ነውና። ወይደለወነ ከመ ንፈጽም ኩሎ ጽድቀ ተሰወን ልንፈጽም ይገባናል። ወተጠሚቆ እግዚእ ኢየሱስ ወቢሃ ወፃ ማይ ወተጠሚቆ እግዚእ ኢየሱስ ወቢሃ ወፃ ማይ ጌታ ተጠምቆ ያን ጊዜ ከውሃው ወጣ። ጌታ በውሃ መጠመቁ ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ነዝሃክሙ በማይ ንጹሕ ወትነጽሑ እምርኩስክሙ ያለው ነው። ምሳሌ ለታውፅ በይት ዘወዝ የታወስ መንፈስ ሕይወት ባለ ጊዜ በእግር የሚሽከረከሩ በክንፍ የሚበሩ በልብ የሚሳቡ በደም ነፍስ ጸንተው ሕያዋን ሆነው የሚኖሩ ሦስት ፍጥረታት ተፈጥረዋል። ከእነዚህም ዕለቱን ወጥተው በረው የሄዱ አሉ፣ ከዚያውም የቀሩ አሉ። ዕለቱን ወጥተው በረው የሄዱ የኢጥሙቃን ከዚያው የቀሩ የጥሙቃን። ይህስ አይደለም ብሎ ወባረኮሙ በሀቲ በረከት ይላል። ሁሉም የጥሙቃን ምሳሌ ናቸው። በረው የሄዱ ተመስጦ ጸጋ ያላቸው የሰማዕታት በእግር የሚሽከረከሩ ከትሩፋት ወደ ትሩፋት ከገድል ወደ ገድል የሚሉ የሰማዕታት በልብ የሚሳቡ የሰባ ዓለም ከዚህ በኋላ በእግር የሚሽከረከሩ የሰባ ዓለም። አንድም ኋልኩ ለኩሉ ነው። በዙፋኑ ከተቀመጠ ንጉሥ በአደባባይ እስከተቀመጠ ጽኑዕ ድሃ ይደርሳል። የጌታን ጥምቀት ለሁሉ ነውና። አንድም ጥምቀት ጽንፍ እስከ ጽንፍ ይደርሳል። የጌታን ጥምቀት ጽንፍ እስከ ጽንፍ ነውና። አንድም በውሃ የታጠበ ልብስ እየቀደመ ኃይል ግዘፍ እየነሳ ይሄዳል። በጌታም ጥምቀት የታደሰ ሰውነት እየቀደመ ገድል ትሩፋት እየሰራ ይሄዳልና። አንድም በውሃ የታጠበ ልብስ ድፉ እንደማይገኘው ሁሉ በጥምቀትም የተሰራ የኃጢአት በፍዳ አያሲዝምና። አንድም ውሃ ልብስን ሲያጠራ ከድፉ ሳይሳተፍ ያጠራል። ጥምቀትም ከኃጢአት ሳይሳተፍ ሰውን ከኃጢአቱ ያነጻልና። አንድም አብርሃም ለአምስቱ ነገሥተ ሶዶም ረድቶ አራቱን ኮሎዶ ገሞር ድል ነስቶ ሲመለስ ደስ ቢለው በመዋዕለ ኖኅ ትፌኑ ቃለከ ወሚመ ታርአየኒ ኪሃ ለከ ወኪሃ ሰዓት አለው። ጌታም አኮ ዘትሬ ኪሃ ለከ ወኪሃ ሰዓት አላ ምሳሌሃ ወአቱ እደወ ለማየ ዮርዳኖስ ወህየ ተረክቦ ለመልከ ጼዴቅ። ጌታ ኢየሱስም እሷንስ አታያትም፣ ምሳሌዋን መልከ ጼዴቅ ያሳይሃል፣ ዮርዳኖስን ተሻግረህ ሂድ አለው። አብርሃምም ዮርዳኖስን ተሻግሮ ሄደ። መልከ ጼዴቅም አብርሃም እንዲመጣ አውቆ ህብስተ በረከት ጽዋ ኮቴት አዘጋጅቶ ተቀብሎታል። ይህ ምሳሌ ነው። አብርሃም የምዕመናን መልከ ጼዴቅ ካህናት ህብስተ በረከት ጽዋ ኮቴት የስጋው የደሙ ምሳሌ። አንድም ኢዮብ ከውኃው ታጥቦ በዮርዳኖስ ታጥቦ ከደዌው ድኗል። ኢዮብ የምዕመናን ዮርዳኖስ የጥምቀት ምሳሌ፣ ደዌ የፍዳ የመርገም ምሳሌ። አንድም እስራኤላውያን ዮርዳኖስን ተሻግረው ምድረ ርስት ገብተዋል። ምዕመናንም አምነው ተጠምቀው ዛሬ ገነት ኋላ መንግሥተ ሰማያት ለመግባታቸው ምሳሌ። አንድም ነቢዩ ኤልያስ ዮርዳኖስን ተሻግሮ ብሔረ ሕያዋን ገብቷል። ምዕመናንም አምነው ተጠምቀው ዛሬ ገነት ኋላ መንግሥተ ሰማያት ለመግባታቸው ምሳሌ። አንድም ነቢዩ ኤልሳዕ መምህሩ ኤልያስን ሸኝቶ በዮርዳኖስ ማዶ ጉባኤ አስርቶ ሲያስተምር ደቀ መዛሙርት በዙ። ጉባኤ ሰፋ። ጸበበነ ማኅደር ኑ ንግዝም ወንህንጽ ካልአ ማኅደረ ብለው ደቀ መዛሙርቶቹ እንጨት ሊቆርጡ ሄዱ። እሱም መምህረ ትሕትና ነውና አብሮ ሄደ። ከደቀ መዛሙርት አንዱ በዮርዳኖስ ማዶ እንጨት ሲቆርጥ ተነጽለ ማይፄ ወባአ ውስተ ማይ ይላል። ጀታው በጠርቢያው ከእጀታው ወልቆ ከባሕሩ ገባበት። ዝኒ ህቡእም ይላል። ይህም የተውሶ ተጨርሼ ሳለ እያለ ያልቅስ ጀመር። ነቢዩ ኤልሳዕ ነቁን አሳየኝ ብሎ ከነቁ ላይ ቅርፍተ ዕፃን መሳቅሎ ቢጥልበት መስጠም የማይገባው ቅርፍተ ዕፅ ሰጥሞ መስጠም የሚገባውን ብረት አውጥቶታል። ይህ ምሳሌ ነው። ቅርፍተ ዕፅ የተባለ የጌታ ብረት የተባለ አዳም
መስጠም የማይገባው ቅርፊተ ዕፅ ሰጥሞ ብረቱን እንዳወጣው ሁሉ ሕማም ሞት የማይገባው አምላክ ሕማም ሞት የሚገባው አዳምን የማዳኑ ምሳሌ። መጠመቁም ሽቶ አይደለም አኮ ፈቂዶ ለተጠምቆ አላ ከመሃበን ነሱታፌ ንጽ እንዳለ። አንድም በመጠመቁ ጸጋ ክብር ያገኘበት አይደለም አኮ ዘነሳ ጸጋ ክብር በተጠምቆቱ አላ ከመያብር ማያተ ወይ ሀቂ መካናተ ለላህለውም ውስጤቱ ይጠመቁ እንዳለ። ለላህለውም ውስጤቱ ይጠመቁ እንዳለ። ወናሁ ተርኅወ ሎቱ ሰማይ ወናሁ ተርኅወ ሎቱ ሰማይ። ሚስጢሩን ባወቃ አናግሯል፣ ምሳሌውን ባወቃ አስመስሏል። ሚስጢሩ እንደምን ነው ቢሉ ዲያብሎስ በአዳምና በሔዋን አገዛዝ አጽንቶ ስመ ግብርነታችሁን ጽፋችሁ ብትሰጡ የአገዛዝ ባቀለልኩላችሁ ነበር አላቸው። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። መጽሐፍስ የለም ፈቃድ ስለሰጣቸው ነው ብሎ ዲያብሎስ በሁለት እብነ ሩካም ቀርጾ አንዱን በሲኦል አንዱን በዮርዳኖስ ጥሎት ይኖር ነበር። በሲኦል የጣለውን በዮርዳኖስ የጣለውን ጌታ በተጠመቀ ጊዜ በሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። በሲኦል የጣለውን በዕለተ ዓርብ ነፍሳትን ሲያወጣ አቅልጦ አጥፍቶልናል። ወናሁ ተርኅወ ሎቱ ሰማይ። እነሆ በሰማይ ተከፈተለት። አሁን በሰማይ መከፈት መዘጋት ኖርበት አይደለም። የተዘጋ ቤት በተከፈተ ጊዜ በውስጥ ያለው ምስጢር እንደሚገለጸው ሁሉ ያልታወቀ ምስጢር ተገለጸ ሲል ነው። ወሬ የመንፈስ እግዚአብሔር እንዘ ወረደ በአምሳለ ርግብ ወነበረ በዲቤሁ። መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት አየ። ምነው መንፈስ ቅዱስን ርግብ አለው ቢሉ ርግብ ሀዳጊተ በቀል ናት፣ መንፈስ ቅዱስም ሀዳጊ በቀል ነውና። አንድም በኖህ ጊዜ ርግብ ሀጸ ማይ ነትገ ማይ ኃጢአት ስትል በአፏ ቆጽለ ዘይትን ይዛ ተገኝታለች። መንፈስ ቅዱስም ሀጸ ማይ ኃጢአት ነትገ ማይ መርገም ሲል ተስፋ መስቀልን ያበስራልና። አንድም ርግብ ምንም ክንፏን ቢመቷት ጫጩቶቿን ቢገሉባት የተለያየ ነገር ቢያደርሱባት ቤቷን ካላፈረሱባት ፈጽማ ቦታዋን አትለቅም። መንፈስ ቅዱስም ምንም ኃጢአት ቢሰሩ ፈጽመው ካካዱት አይለይምና። አንድ ባይታዊ እንዳየው ወለተ ካህነ ግልፎን አጊጣ ስትሄድ አይቶ በዐፀ ዝሙት ተነደፈ። ሂዶ ላግባሽ አላት። አባቴን ጠይቀው እምቢ አይልህም አለችው። ሂዶ ነገረው። ቆይ ፈጣሪን ልጠይቀው ብሎ ከቤተ ጣዖቱ ገብቶ ቢያማክረው ፈጣሪን ካድ ቆብህን ቅደድ በለው አለው። ፈጣሪውን ካደ፣ ቆቡን ቀደደ። በዚህ ጊዜ አድሮበት የነበረ መንፈስ ቅዱስ በአምሳለ ርግብ ወርዶ ካጠገቡ ሲቀመጥ ታየ። ስጠኝ እንጂ አለው። ወይ ፈጣሪን ልጠይቀው ብሎ አሁን ደግሞ ከጣዖቱ ገባ። በጣዖቱ አድሮ ያለ ሰይጣን ከሱ አድሮ የነበረ መንፈስ ቅዱስ ፈጽሞ አራቀውምና ጥቂት ጠብቅ በለው አለው። እንጃው ፈጣሪን መካዴ ቆቤን መቅደዴ ለዚህ አልነበረም ምን ብሎ ሱባኤ ቢገባ በሶስተኛው ሱባኤ ተይቶት የነበረ መንፈስ ቅዱስ በአምሳለ ርግብ ተመልሶ ሲያድርበት ታይቷል። ጌታ ጥምቀቱን በሌሊት ማድረጉ በቀን አለማድረጉ ስለምንድን ነው ቢሉ በቀን ሆኖ ቢሆን በቁሙ ርግብ ነው ብለው በተጠራጠሩት ነበርና፣ ያውስ ቢሆን መንፈስ ቅዱስ መሆኑ ርግብ አለመሆኑ በምን ይታወቃል ቢሉ ጌታ የተጠመቀ በ10ኛው ሰዓተ ሌሊት ነው። ያን ጊዜ ታዋሲያን ቦታቸውን አይለቁም። ጌታ በዚህም መንፈስ ቅዱስ መሆኑ ታውቋል። ወርዶም ረቦ አሰይፎ ታይቷል። ወርዶም ቆንጠጥ አድርጎ ይዞታል። ረቦ ነው ያሉ እንደሆነ አንተ ምሉ ነህ እኔም ወልድ ምሉ ነው እኔም ምሉ ነኝ ሲል አሰይፎ ወርዷል ያሉ እንደሆነ የብሉ የመዋል የአብ ሕይወት እኔ ነኝ፣ የብሉ የመዋል የወልድ ያንተም ሕይወት ነኝ እኔም ብሉ የመዋል ነኝ ሲል፣ አንድም ቆንጠጥ አድርጎ ይዞታል ያሉ እንደሆነ አብ አሐዚ ዓለም ነው፣ አንተም አሐዚ ዓለም ነህ እኔም አሐዚ ዓለም ነኝ ሲል አሐዚ ዓለም ነኝ ሲል፣ መንፈስ ቅዱስ መውረዱም ከውሃው ከተለየ ከዮሐንስ ከተለየ ከውሃው ከወጣ በኋላ ነው። ከውሃው ሳለ ወርዶ ቢሆን ለቅዱስ ማያት የወረደ መንፈስ ቅዱስ ነው ባሉት ነበርና፣ ከዮሐንስ ጋራም ሳለ ወርዶ ቢሆን ለክብረ ዮሐንስ የወረደ መንፈስ ቅዱስ ነው ባሉት ነበርና፣ መውረዱም ከውሃው ከወጣ ከዮሐንስ ከተለየ በኋላ ነው። ምስጢሩ ግን እናንተም እንዲህ ብትጠመቁ መንፈስ ቅዱስ ይወርድላችኋል ለማለት ነው። ወናሁ መጽአ ቃል እምሰማይ ዘይብል ዝንቱ ውእቱ ወልዴ ዘአፈቅር ዘወርቱ ሰመርኩ። የምወደው የምመለክበት የምሰገድበት ለተዋህዶ ለመስዋዕትነት የመረጥኩት ልጄ ይህ ነው የሚል ቃል ከሰማይ መጣ። እድረት አድርጎ በዚህ ላይ አድሮ ያለው ልጄ ይህ ነው አላለም። ይቤ ዘላዕለ ዝንቱ ውእቱ ወልዴ አላ ይቤ ዝንቱ ውእቱ ወልዴ እንዲል ወልዴም ማለቱ እንደ ሰውነቱ ነው እንደ አምላክነቱ ነው እንጂ እንደ ሰውነቱ አይደለም። ይቤ ዘላዕለ ዝንቱ ውእቱ ወልዴ አላ ይቤ ዝንቱ ውእቱ ወልዴ ዘከመ መለኮቱ እንዲል ሰማይ ወምድር ያህልፉ ቃል የሰው ያህልፍ ይላል።
ሰማይ ወምድር ያልፍ ሰማይና ምድር ያልፋል ወቃሌ ያለፍ ቃሌ ግን አያልፍም። አንድም ሰማይ ወምድር ያለፍ እኔ እለፍ ያልኩት ያልፋል ወቃሌ ያለፍ ቃሌ ግን አያልፍም። አንድም ሰማይ ወምድር ያለፍ እኔ ሕጌን የጠበቀ ያልፋል ወቃሌ ያለፍ ሕጌን ያልጠበቀ ግን አያልፍም አለ ጌታ ለደቀ መዛሙርቱ።